ዛሬ ስለ WMIC ወይም ዊንዶውስ ማኔጅመንት ኢንስትሩሜንቴሽን ኮማንድ ላይን ስለሚባለው የዊንዶውስ ቢልት-ኢን ኮማንድ ላይን ትንሽ እናያለን። ይህን ኮማንድ የተለያዩ የኮምፒውተራችንን ዲቴልስ ለማየት ይጠቅመናል። ከነዛ ውስጥ ለምሳሌ ስለ ሃርድዌር ዲቴላችን፣ ስለ ሶፍትዌር፣ ስለ ሲስተም ኢንፎርሜሽኑ የኮምፒውተራችን ሎካሊ ወይም ሪሞትሊ ሆነም ቢሆን ልናይበት የምንችለው የቢልት-ኢን የሆነ ፓወርፉል ቱል ነው። እንግዲህ ብዙ ጊዜ የምንጠቀመው የኮምፒውተራችን ሃርድዌር ለምሳሌ ሲፒዩን፣ ራምን፣ ዲስክን፣ ባዮስን፣ ማዘርቦርድን ለማየት ይጠቅመናል። የኦፕሬቲንግ ሲስተማችን ኢንፎ ለማየት ይጠቅመናል። ኢንስቶልድ የሆኑ ሶፍትዌሮችን ለማየት ይጠቅመናል። የኮምፒውተራችን ኮምፒውተር ኔም፣ ሴሪያል ነምበር፣ አንዳንድ የሴሪያል ነምበራችን ከጀርባም ላናገኘው እንችላለን። ስለዚህ ሴሪያል ነምበሩን ለማግኘት ይጠቅመናል እና የተለያዩ ታስኮችን ለማየት ይጠቅመናል። ይህን WMIC ወይም ቅድም እንዳልኳችሁ የዊንዶውስ ማኔጅመንት ኢንስትሩሜንቴሽን ኮማንድ ላይ እንዴት ነው አክሰስ የምናደርገው? መጀመሪያ ሁሉም ኮምፒውተሮች ላይ አት ቢጊኒንግ ላይኖር ይችላል WMIC። በተለይ ዊንዶውስ 11 አዲስ የተጫኑባቸው ኮምፒውተሮች አንዳንዶቹ WMICን አያውቁትም። ግን አክሰስ የምናደርገው በዚህ መልኩ ነው። ኮማንድ ፕሮምፕታችንን ከፍትና ሲኤምዲን እዚህ ጋር ለምሳሌ WMIC ብዬ ልጻፍለት ያውቀዋል አያውቀውም የሚለውን ቼክ ለማድረግ። እሺ አሁን ምን ይላል? WMIC is not recognized as an internal or external command ይላል። ስለዚህ እንዲህ የሚለን ከሆነ ምን ማድረግ አለብን? መጫን አለብን። WMIC እንዴት እንደምንጭን አብረን ያለን። ይህንም ለመጫን ዊንዶውስ ላይ እንሄድና ሴቲንግ ብለን ሴቲንግ ላይ ኦፕሽናል ፊቸርስ የሚል አለ። ከዛ የመጀመሪያውን ኦፕሽናል ፊቸር የምትለውን እንከፍታታለን። እዚህ ላይ ቪው ፊቸር እንለውና ከላይ ሲ አቬለብል ፊቸርስ ያሉትን አቬለብል የሆኑትን ፊቸሮች አምጣልን እንለውና እዚህ ጋር WMICን ሰርች አድርገን ደን አድ ማድረግ እንችላለን ማለት ነው። ብዙ ጊዜ it takes a while ይሄን አድ አድርጎ እስከሚጨርስ ሲጨርስ እንመለሳለን። ከጫነው በኋላ እንደዚህ አድድ ይለናል ማለት ነው። ከዛ ይሄን ክሎዝ አድርገን ሲኤምዲ ላይ ሄደን ድጋሚ ራን ብናደርገው አሁን እንደ አዲስ እናስጀምረው ይሄን። ኦኬ ሌላ ኮርስ እዚህ ጋር እንደምታዩት አድድ አለን። እሱ አድድ ካለን በኋላ እዚህ ጋር መተን እስቲ እንሞክረው። WMIC አግኝቶልናል ማለት ነው። ይሄን ካገኘልን እስቲ አንድ ኮማንድ ይሄን እንሞክር ምንድን ነው የሚሰጠን የሚለውን አብረን እናያለን። እዚህ ጋር ይሄን እንደምታዩት እንግዲህ የዊንዶውስ ማኔጅመንት ሁሉ የኮምፒውተራችን ሲስተም ምንን አገኘልናል ነው ጌት ኔሙን ይሄው ኔሙ ማለት ይሄ ነው። ማኒፋክቸረሩ ይሄው ማኒፋክቸረሩ፣ ሞዴሉ ይሄው የኮምፒውተሩ ሞዴል ደግሞ ሲስተም ታይፑ ደግሞ ይሄው ምን እንደሆነ እንዲያስቀምጥልን አደረግን። በሌላ ደግሞ ምናልባት አንዳንድ አይቲ ላይ የምንሰራ ሰዎች ለምን እንጠቀማለን? ኮምፒውተር ኔም ለመስጠት ወይም የኮምፒውተሩን ሴሪያል ነምበር ለማወቅ ብንፈልግ እና አንዳንዴ ከጀርባው ነው የሚገኘው፣ ግን ከጀርባው ተልጦ ሊሆን ስለሚችል ምን እንጠቀማለን? WMIC BIOS get serial number የምትለውን ኮማንድ በመጠቀም የኮምፒውተራችንን ሴሪያል ነምበር ምን እንደሆነ እንዲሰጠን ማድረግ እንችላለን ማለት ነው። ስለዚህ እንግዲህ አንዱ በጣም ጠቃሚ የዊንዶውስ ቢልት-ኢን የሆነ ቱል ነው። ለዚህ ፐርፐዝ ለዚህም ወይም ለተለያዩ ፐርፐዞች መጠቀም እንችላለን። የዊንዶውን ኤዲሽን ማየት ይቻላል። ቨርዥን እና ቢልዱን ኢንስታሌሽን ዴቱን ማየት ይቻላል። እንዲሁም የሲፒዩ ሞዴሉንም በጣም ብዙ ነገሮችን እችን ኮድ በመጠቀም እና ሌላ ተጨማሪ አንዳንድ ኮዶችን በመጠቀም ለምሳሌ እዚህ ጋር
ማኒፋክቸሩን ለማየት ማኒፋክቸረር እንዳልነው፣ ሞዴል ለማየት ሞዴል እንዳልነው ለነዛም የምንፈልጋቸውን ነገሮች እየሰጠ ነው መጠቀም እንችላለን ማለት ነው። ዛሬ ችን አንድ WMIC የምትለዋን ቢልቲን ቱል ለማየት ችለናል። እኔ እንደዚህ አይነት የተለያየ የአይቲ ቲፕሶች እንዲደርሷችሁ ከፈለጋችሁ እንግዲህ ኮፒ ሊንክ ፎሎ ማድረጋችሁን አትርሱ። እንዲሁም ተጨማሪ እንዲሰራላችሁ የምትፈልጉት ሌላ የተለየ የአይቲ አይዲያ ካላችሁ ፕሊዝ ድሮፕ አድርጉልኝ ኮሜንት ላይ። አመሰግናለሁ።